በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምራነ ማርያም እስመ ወክቡር ውእቱ ወኢያጽንዑ ሰብዮቶ እድ ዋልዝ ከመ ይእባው ውስተ ግዘት ለክርስቲያን ሁሉ የእመቤታችን ታምር ለመስማት ቀላል አይምሰለው። ተፈረጋናና ወንዶችም ሴቶችም ወደ ግዘት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገር የታወቀ ምክንያት ያለው ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙ መቀበል ካልተቻላቸው ታምሯን ሰምቶ ወደ ቤቱ የሄድ ስጋውን ደሙ እንደተቀበለ ይሆንለታልና ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚልቁ የሚያቃሉ የወልደ እግዚአብሔር ስሙ ሰውን ከማመን የወጡ ናቸው። ከክርስቶስ ወገን ከምዕመናን ጋርም አይቆጠሩም። በጴጥሮስና ጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የሆኑ እኛም የእነሱ ስልጣን ይዝናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ የማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቷን የማያከብር የታዘዘውን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን፣ አሜን። ለእመቤታችን ስግደት እንዲገባ 3 ጊዜ እንሰግድልሻለን። እሰግድለኪ 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 እግዚአብሔር ቃል ሆኖ ሙሽራ ክብዳግሎ እንዲመጣ ከእንጂ ወጣ እመቤቴ ማርያም ሆይ ደስ ይበልሽ። ዮሐንስ በርዛ እንዳመሰግንሽ አመሰግንሻለሁ። የሰፋ በግ አዳምን የፈለገው ባገኘውን ጊዜ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋን ስሩ የሚጎዳ ማስራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በሙሉ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር ባንቺ ባረካችን ወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተብሽ ቅጣሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተበ ድንግልና እንዳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተበ ድንግልና እንዳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናቱን አገልጋይ ተብለሻልና ክርስቶስ እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገችው አቡነ ነው። ኤፌሶን በሚባል ሀገር አርማትያስ የተባለ አንድ መኮንን ነበረ። ይህም መልካም ሰው ነበርና እግዚአብሔርን የሚፈራ ይልቁንም አምላክን የወለደች እመቤታችን ይወዳትና ባለው ኃይሉ ሁሉ ያገለግላት ነበር። እግዚአብሔር ቤቱን በረከት ይበራለታል። ሀብት ላይ ሀብት ይጨምርለታል። ፍላጎቱ ሁሉ ይፈጽምለት ነበር። ተንኮለኞችና ሰዎችም ምቀኝነት ያዛቸውና በእሱ ላይ ተነስተው ወደ ንጉሱ ሄደው ንጉሥ ወይ መነኮስ ገንዘብህንና ያለ ንብረትን ሁሉ አጠፋ። ይህም አለበቃ ብሎት ከሚስትህ ጋር ሰሰነ ብለው ነገሩት። ንጉሱም ይህን በሰማ ጊዜ በእውኑ ገንዘብ መብላት አለበቃ ብሎ ከሚስቴ ጋር አሳፋሪ ነገር ለመፈጸም በቃል ነው በቃ ሄደ። እነሆ አሁንም አንተን ከመቅጣትና ከማጥፋት አልቆጠብም አለው። በዚህም ጊዜ አስረው በድንጋይ እንዲወግሩ ጆሮውን ቆርጠው ዓይኑን አጥፍተው የሰቅሉት ዘንድ አዘዘ። ያም መኮንን ወደ እግዚአብሔር አምላክን ወደ ወለደች እመቤታችን አንጋጦ ይቅር ባይ የምትሆኝ እመቤቴ ሆይ እኒህ ተንኮለኞች በእኔ ላይ ስለመከሩት አንዳችን በደል ያልፈጸምኩ መሆኔን አንቺ ታውቂያለሽና እመቤቴ ሆይ ትረጂኝ ዘንድ እለምንሻለሁ እያለ ጸለየ። ንጉሡ ይህን መኮንን አምላክን የወለደች የእመቤታችን የእርዳታዋን ኃይል መጠየቁን በሰማ ጊዜ ከቶ ማርያም ከእጅ
ታድንህ ይመስልሃልን? እስኪ እሷን ስታድንህ ያለው በማለት ወስዳችሁ ክፉ አሰቃቀል ስጋውን ብሎ አዘዘ። ያችን ስዕል የተዋበች እጅግም ያማረች በዓይነቱ ሕዝነ ቀለም የተጌጠች ከሁሉ የበለጠች ነበረች። ማረማዊ ሰው ያችን ስዕል እጅግ አድርጎ የወዳትና ያከብራትም ነበር። አባሯ እንዳይጠለባት አካባቢዋም ያጸዳት በንጽሕና ይጠብቃት። በፊቷም ይቆምና ይሳልማት ነበር። በልቡም እንዲህ እያለ አሰበ። ሁሉን የፈጠረ እግዚአብሔር ከላይ ከልዑል መንበሩ ይወርድ ዘንድ ወዶ የሰውን ሥጋ ለብሶ ሰው ይወርድ ዘንድ ይልቁንም ድንግል ጸንሳ ማኅፀነ ድንግልና ሳይለወጥ ልጅ ለመውለድ እንደምን ይቻላል? ይህ ነገር እውነት መሆን በዚችም ሰዓት ንጹሐንን የምትምራቸው እመምህረት እመቤታችን መጣችና ያለ መከራና ያለ ሕማም 3 ሌሊትና 3 መዓልት ስትጠይቀው ቆየች። አራተኛውም ቀን ከተሰቀለበት እንጨት ላይ አወረደችውና ከቤተ ክርስቲያን ሄደ እግዚአብሔርን አመስግነው የኔንም ታምራቴና የተደረገልኝን ሁሉ ንገር አለችው። ይህንም ታምራት ያዩና የተመለከቱ ሁሉ እግዚአብሔርን አመሰግኑ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰግኑ። ያም ሹም የራሱን መልክዓ ስዕል ከሰም አስቀርጾ ለመታሰቢያው ይሆንለት ዘንድ አምላክን የወለደች በድንጋሌ ስዕል ፊት አቆመው። ልመናዋ ክብራ ለዘላለሙ በተሰበሰበው ሕዝብ ይደር ይጽና።